ሰዓዳ እንዴት ነሽ ብላሻለች አበባዬ። አብቴ ድንግል የሚለው አበባዬ ናት። የሰማዕት አለው ወደ ፎቅ እየወጣሁ ነው። እዛ ተሰቅለሽ እንዳትቀርቢ ማዝዬ አደራሽን። ነገ ጧት በወልድ ማን ያርሰኛል አንቺ ከሌለሽ እኮ። አዎ ስላልተመቸኝ ያልመጣሁት እና እኮ ታዲያ ካልተመቸኝ ሰዓድዬ ዛሬ ማን ነበረ? በእርግጥ ያቺ ሰዓዳ ናት የገባችው። የእሷን የአንድ ሰዓት ልጅ ታጫውቻለሽ። እሺ እኛ ጋር ከመጡ ምን ጠይቀው አጡ። እኛ ጋር ከመጡ ምን ጠይቀው አጡ ብላለች ፋጡማ በግጥም ማለት ነው። አቢት ያለውልሽ ብላሻለች ሰዓዳ። ኑሪልኝ ውዴ ብላለች አበባዬም። አይሻ እንዴት ነሽ ብላሻለች ሰዓዲና። አለሁልሽ ሰዓድዬ ብላሻለች አክስቴ። አቢቲ ብላ አበባ ሰጥታሻለች ማሻአላህ። እሺ አጫውታለሁ። አዎ ሰዓድዬ ህጉ ስለሆነ የታሰረው ሊንክ ውጭ አንድ ሰዓት የዛሬውን ተጫውተሽ ወይዬ ወይዬ ብላለች አቢቲ። መልሳ አበባ ልካልሻለች። ላይቭ ፍሮም ሚ ኑሪልኝ ሊቭ ፍሮም ሚ። አክዬ ደስ ይላል። አይ ከዶ አሁን እሷ ማናት አንዲ እኮ እንትን ብታወጣ አይፎን ብትገዛ ማለት ነው ስንት ሺህ ብር አውጥታ መንጃ ፈቃድ እንደወጣ ታውቂያለሽ? የዚህ ሀገር መንጃ ፈቃድ ስንት ብር እንደሚወጣበት ታውቂያለሽ? ስለዚህ አሁን እሷ 3000 ወይም 2500 ይሆናል ደሞዟ። የሶስት ወር ደሞዟን ገጨት አድርጋ ትገዛታለች። አይሽ አሁን አንቺ እንደ ምግብ ሰራተኛ ስለሆንሽ ከፍተኛ ከተከፈልሽ 2000 ብር ነው ከተከፈልሽ ከተባለ። ስንት ወር ለፍተሽ ነው አንቺ? 3 ወር ወይ 4 ወር ለፍተሽ ከዛ ላይ እሷ ቁጭ ብላ እየተንቀሳቀሰ አንቺ ግን ላይ ሀተይ አፕ ዳውን ሰርተሽ ነው የምታመጪው ብሩን። ስለዚህ አሁን የፌር ነው እንደዚህ ሰርተሽ አሁን አይፎን ብትገዢ እንበልበት። ለምኑ ሰዓድዬ ለምኑ ሰዓድዬ ምን ተገኘ? የሁሌ አንቺ ልልታ ልወጣ ነው። ቻው በቃ እሺ። ሚሚ እያመሰግናለሁ ነው። በጣም ነው የማመሰግነው ሰዓድዬ። ምን ተገኝቶ ነው ልልታው? እልልታውን ለኛ ማካፍሊና። እሺ እልል ብላለች አበባዬ ተቀብላሻለች። ሁላችሁም መውጣት ትችላላችሁ። እኔ ሰዓቴን ልሙላ። እልል እያለኝ ነው አበባዬ። በቃ ወሬውን ለመስማት እልል ብላ ልሞት እኮ ነው። አለው ስልክ ተደውሎልኝ ነው ውዶች። እሺ ሰላም በይ። የተደወለው ስልክ ልብሽንማ ይዘሽ ሂጂ። እንውጣ። እስካሁን ኑራሽም እኮ ስላላገለገልሽ ውጪ ውጪ። እራት ልትሰሪ ነው? ሂጂ በቃ እሺ። አመሰግናለሁ ዚዝዬ። ግን አንድ ስልክሽ ለምን አታስቀምጪውም? አይቆጥርልኝም። አንቺ ፈልገሽ ነው ሁለቱንም ስልክ በአንድ ስልክ ገብተሽ ቁጭ በይና በአንድ ስልክሽ ይዘሽ ሂጂ። ዚዝዬ ባይ ብላሻለች አበባዬ። ቻው። ምን አሳቀሽ? እኔ እኮ የሚያስቅ ነገር አላልኩም። ምንድን ነው ያሳቀሽ ዚነት? ልብስ እያጠብኩ ነው እኮ። ታዲያ ልብስ የምታጥቢው በእጅሽ እንትን በልብስ በስልኩ አይደል? ስልኩ ይቀመጥ። ለመጎርጎርም አንድ ስልክሽ አለልሽ አይደለ? በሁለት እኮ ነው ነበርኩ ማሬ እኮ። አንዱ ስልክሽ ይዘሽ ውጭና አንዱ ስልክሽን አስቀምጪው። እሺ 8 ሰው እንትና ዚነትም ስልኩን ትታው ሄዳለች። አበባዬ ቡና አምጥታለች። ጁስ አምጥታለች። ዶናት ነው ገንፎ ነው ኬክ ነው የማይለይ ነገር ነው የመጣው። 8 ሰው አላችሁ ጻፉ ኮሜንት።